በዛሬው ቪዲዮ ምናልባትም በውስጣችን የተለየ ችሎታ ወር አቅም ኑሮ ነገር ግን ማህበራዊ ሚዲያ ቲክቶክ፣ ዩቲዩብ ለመስራት የተቸገን ይህ ቪዲዮ ለእናንተ ነው። እንዲሁም እንግዲህ ምናልባት እስከ ቪዲዮ ፍጻሜ ድረስ አብራችሁን ከቆያችሁ እኔ በሁለት ሳምንታት ያክል ዩቲዩብ ቻናል ከመክፈት ጀምሮ እስካሁን ምን ደረጃ ላይ እንደደረሰ እንዲሁም ጀማሪ ኮንተንት ስንሆን ልንሰራቸው የምንችላቸውን ስህተቶች ጭምር የምናይ ይሆናል። ለማታውቁ በላይ ሰው እባላለሁ። የባህር ዳር ዩኒቨርሲቲ ሁለተኛ ዲግሪ ተማሪ ነኝ። እንግዲህ ላለፉት አንድ አመታት ያክል እንግዲህ ማህበራዊ ሚዲያ ላይ በተለያዩ ነገሮች ያው ስትራግል ስሰራ ስሞክር ቆይቻለሁ። ስለዚህ ያን ያክል ያው የኮንተንት ክሬሽን ጆርኒው አለኝ ለማለት ይከብዳል። ነገር ግን ያለችኝን ልምድና ተሞክሮ እንዲሁ ሳልሰስት ለእናንተ አቀርባለሁ። እናንተም ደግሞ ምናልባት የኔ ምን አይነት ሰው ምን አይነት ፐርሶናሊቲ ኢንፍሉዌንሰሮች ወይም እንደ የራሳቸውን ብራንድ ገንብተው እንደሚሰሩ ቢዝነስ ማኖች ወር ኮንተንት ክሬተሮች እንኳ ቪዲዮ የራሱ የሆነ የተሻለ ኳሊቲ ባይኖረውም ነገር ግን መልእክቱን ብቻ በመመልከት ለምታረጉልኝ እንግዲህ ምንም ሳይኖረኝ ለምትከታተሉኝ ክቡራን የቻናል ቤተሰቦች ክብር ይስጥልኝ፣ በጣም አመሰግናለሁ። አሁንም ቢሆን ምናልባት ይህን ቻናል እየተመለከታችሁ ሰብስክራይብ ያላደርጋችሁ ክቡራን የቻናል ቤተሰቦች ሰብስክራይብ በማድረግ ቤተሰብ ይሁኑን። እንዲሁም ለጓደኞቻችሁ እንዲዳረስ ኮፒ ሊንክ ሼር በማድረግ አግዙን ለማለት እወዳለሁ። እንግዲህ መግቢያ ላይ እንደነገርኳችሁ ጀማሪ ኮንተንት ክሬተር ስንሆን በጣም በብዙ ነገሮች እንፈተናለን። እንግዲህ በውስጣችን እኮ የራሳችን የሆነ የተለየ ስኪል አቅም ሊኖረን ይችላል። ነገር ግን ማህበረሰቡ ላይ ብናወጣው ምን ያክል ለማህበረሰቡ የሚጠቅም አቅም በውስጣችን እያለን ነገር ግን በአንዳንድ ምክንያቶች ኮንተንት ክሬት ከማድረግ ወደ ኋላ እንላለን ማለት ነው። እንግዲህ እንደምትመለከቱት ምናልባት የኔን ስቱዲዮ እንግዲህ በእንደዚህ መንገድ እየተመለከታችሁት ነው። እንግዲህ በእንደዚህ አይነት መንገድ ነው እኔ አሁን ኮንተንት ክሬት የማደርገው። እንደነገርኳችሁ ያው የባህር ዳር ዩኒቨርሲቲ ሁለተኛ ዲግሪ ተማሪ ስለሆንኩ ስለዚህ ከትምህርቴ ጎን ለጎን ነው ቪዲዮ ሪከርድ ማደርግላችሁ። ስለዚህ እንደምትመለከቱ እንግዲህ ስቱዲዮም በትራንክ የተሞላ ነው እንግዲህ እና በጣም ነው ማመሰግን። በመሰረቱ ምንም የኢንተርኔት ችግር የለብኝም። ቢያንስ እንኳ የዚችን ፕራይስ ይቀንስልኛል ማለት ነውና ስለዚህ ይህንን ዛሬ ላሳያችሁ የፈለኩት ጀማሪ ኮንተንት ክሬተር ስንሆን እንግዲህ ብዙ ነገር ተሟልቶልን ኮንተንት ክሬት ለማድረግ እንደምንጀምር ነው ሁላችንም የምናስበውና ነገር ግን ከብዙ ስትራግል በኋላ ነው ምናልባት የተሻለ ኮምፎርት የሚባል የኮንተንት ክሬሽን ጆርኒ ውስጥ የምንገባና ማንኛውም ሰው እንግዲህ ማንም አሁን ኢንፍሉዌንሰር አሁን የተለየ የራሱ የተሻለ ብራንድ ገንብቶ የሚሰራ ኮንተንት ክሬተር አዘባክ ብትመለከቱት ከእንደዚህ አይነት ኢንቫይሮንመንት ነው የመጣው ብዬ ነው ማስበው። እኛ ኢንፍሉዌንሻል ፐርሰን ብለን የምንጠራቸው ሰዎች አት ዘ ስክራች ላይ ነው ተነስተው የሚመጡትና ሁላችንም እንግዲህ ከምናሳባቸው መንገዶች ይሄ የለኝም በጣም የለኝ የምንለው ብዛቱ ማለት ነው እግዚአብሔር። ነገር ግን እኔ በእኔ እምነት አሁን ሁኜ የተረዳሁት ማንም ሰው ባለው ነገር ያልጀመረ እንዲሁ በምናብ እያሰበው ይኖራል እንጂ ያሰበውን ነገር ፕራክቲካሊ ወደ አክሽን ለመቀየር በጣም የሚቸገር ሰው ነው የሚሆነው ማለት ነው። ስለዚህ እንግዲህ በዚህም ያክል እንግዲህ ምናልባት የባክግራውንዱ እንደምትመለከቱት ከኔ የፌስ ከለር ጋር ይመሳሰላል። ሁክ ሊያደርግ የሚችል የካሜራ ጥራት ላይኖረው ይችላል። ኢቭን ሪከርድ የማደርግበት ካሜራ በስልኬ ነው፣ ሳምሰንግ A16 ነው። ካፕከትም በዚያው ነው የምሰራበት፣ ሪከርድም አደርግበታለሁ። እንግዲህ በደንብ ሙቃ ያው እስከምትገነፍል ድረስ አለቃትም ማለት ነው እና ስለዚህ እናንተም ያላችሁን ሪሶርስ በእንደዚህ አይነት መንገድ ካልተጠቀማችሁ ነገ ለምትፈልጉት ነገር ለመድረስ በጣም ትቸገራላችሁ ለማለት ነው። ጀማሪ ኮንተንት ክሬተር ሲሆን ሁሉ ነገር ሊኖረን አይገባም። ጀስት ባለን ነገር ኮንተንት ክሬት ማድረግ መጀመር አለብን ማለት ነውና እንዲሁም አንዳንዴ እውነት ነው የምነግራችሁ የኢትዮጵያ ማህበረሰብ ደግ ነው። እንዲሁ የሌለን ነገር ከነ ሙሉ ማንነታችን ስናሳያቸው የምሬ ነው ብላችሁ ሰብስክራይብ ለማድረግ ራሱ በጣም የሰብስክራይብ መጠን እንዲሁም ቪውም በጣም ነው የምናገኘው እውነተኛ ነገራችን ስለምናሳያቸው። ስለዚህ ኢትዮጵያ ደግሞ በእውነት የሚያምን ማህበረሰብ ነው ያለባትና እናንተም ባላችሁ ነገር እንዲሁ በጣም ዲኮር ያልበዛበት ነገር ለማህበረሰቡ ካቀረባችሁ እውነታዬን ነው የምናገራችሁ ሰብስክራይበር ወይም ቪው እንደማታጡ በሙሉ በ100% መናገር እችላለሁ። አራውንድ ለ3 ሳምንት ያክል እንግዲህ ቻናል ከመክፈት ጀምሮ አንድ ቤልቴክ ዩቲዩብ ቻናል በሚል ክሬት አድርጌ እስኪ አሁን ያለችበትን ስታተስ እንዲሁም እንደኔ ጀማሪ ኮንተንት ክሬቶች ስትሆኑ ልሰሯቸው የምትችሏቸውን ስህተቶች አብረን የምናይ ይሆናል። ናው እስቲ ወደዛ እንድ
ስለዚህ እንደምትመለከቱ ያው ምናልባት ብራውዘር ላይ ተሄዱና ዩቲዩብ ስቱዲዮ ትከፍታላችሁ ማለት ነው። ዩቲዩብ ስቱዲዮ እችን ትከፍታላችሁ። ምናልባት የተለያዩ አናላይሲሶችን ለማየት ዩቲዩብ ስቱዲዮ ሞር የተሻለ ስለሆነ ነው እዛ ላይ ለማየት ማለት ነው። ሰው እንግዲህ እንደምትመለከቱ እኔ አሁን ከ3 ሳምንት በፊት ቻናሉ የተከፈተ ከ3 ሳምንት እሱን ማየት እንችላለን። ምናልባት ከዚህ ጋር ገብታችሁ መቼ እንደተከፈተ ማየት ትችላላችሁ። ስለዚህ ጆይን ያደረኩት ጁላይ 20 2026 ማለት ነው። ወር ራሱ አልሞላውም። ኦልሞስት 3 ሳምንት የሚሆነው ቻናል ነው እና እንደምትመለከቱ እንግዲህ በ3 ሳምንቱ አራውንድ 69 ሰብስክራይበር አግኝቻለሁ። 16 ቪዲዮ ደግሞ አፕሎድ አደረኩ። ሾርቱንም ሎንግንም ቪዲዮ ደምሮ ነው 16 ቪዲዮ እንጂ ኮንሲስተንትሊ ነው አሁን እየሰራሁበት ያለሁት። በሳምንት 2 ነው ቪዲዮ ነው እየለቀኩ ያለሁት። ስለዚህ ይህንን ኮንሲስተንሲን አስጠብቄ ለመሄድ ሞክራለሁ። ምናልባት ቢያንስ እንኳን እውነት ለመናገር ጀማሪ ኮንተንት ክሬተሮች ከኛ የሆነ ነገር ሊቀር አይገባም ማለት ይህን አድርጉ ከተባል ያንን መፈጸም ያለብን ማለት ነውና በሳምንት 2 ቪዲዮ፣ ስለዚህ 8 ቪዲዮ ሎንግ ቪዲዮ አለ፣ እዛ ሾርት ቪዲዮዎችም አሉ። ስለዚህ አራውንድ እንግዲህ 2039 ሰዎች አግኝቻለሁ ማለት ነው። ማለት እኔ አሁን ይሄ ብዙ የተሻለ ፐርፎርማንስ አለኝ ለማለት ብዬ አይደለም፣ ግን ከዚህ በጣም ብዙ ጀማሪ ኮንተንት ክሬተሮች ለመጀመር ሞቲቬት ያደርጋቸዋል ማለት ባላቸው ነገር የሆነ ነገር ለመጀመር ስለሚያነሳሳቸው ነው እንዲህ ተገላልጬ ያለውን ነገር እንጂ እቺን ደበቅ አርዬ እንደማንኛውም ሰው ማቅረብ አይጠፋኝም ማለት ነው። ስለዚህ ለዛ ነው ማለት ጀስት እንደዚህ ሪያሊቲውን ለኦዲየንሱ ስናገር ምናልባት በዚህ ተነሳስቶ አንድ ሰው እንኳን ካተረፉኝ ያ ሰው ተጠቃሚ ከሆነ እኔ በጣም ትርፋማ ነኝ ማለት ነው። እንኳን አሁን ለምሳሌ 69 ሰብስክራይበር ኢኒሴንስ አሁን ቢያንስ በእኔ ውስጥ 69 ሰዎችን አስተዳድራለሁ ማለት ነው። ስለዚህ ለነዚህ ሰዎች ደግሞ የምናገረውን ነገር ለእያንዳንዷ ነገር ቫልዩ ልሰጥ ይገባኛል እና ለዛ ነው ምናልባት። ስለዚህ እንግዲህ የኔ ቻናል ይህን ይመስላል። እውነት ለመናገር ጀማሪ ኮንተንት ክሬተር ስንሆን ቪው ላይ ኖሮ ይችላል፣ ምንም አይነት ሰብስክራይበር ላይ ኖሮ ይችላል። ግን እኔም የተሻለ ለእናንተ የሚመጥን ቪዲዮ ሰርቻ አይደለም እንግዲህ እነዚህን 69 ሰብስክራይበር እና ይህን ያክል ተመልካች ያገኘሁት። ለምሳሌ እስቲ አናላይሲስ ላይ ገብተን ለመመልከት እስቲ ኮንተንቱን ምን ያህል ፐርፎርም እንዳደረገ እንየው። እንደምትመለከቱት እንግዲህ የመጀመሪያ ቪዲዮ በ2026 አዲሱ ቻናል ኢቭን ይህን ቻናል ሲከፍት ማንኛውም ሰው ቻናል ሲከፍት ማድረግ ያሉበትን ነገሮች መመሪያዎችን የሚገልጽ ቪዲዮ ነበር የሰራው። ስለዚህ አራውንድ 149 ሰው አይቶታል ማለት ነው። ስለዚህ የተወሰነ ቢያንስ ከዚህ አንድ ሰው እንኳን ተጠቅሞበት ከነበር እኔ አትርፍ ያለው ማለት ነው። እኔ እውነቴን ነው የምነግራችሁ። ሁለተኛው ደግሞ ሃው ቱ አፕላይ ፓስፖርት ዩዚንግ ሞባይል ፎን ሚል ነበር የሰራውት። ይቺ ምናልባት ትንሽዬም ቢሆን ቫልዩ ለማህበረሰቡ አዳርጋለች መሰል። ፕላስ በመሰረቱ አንዳንዴ አሁን ከዚህ ላይ ይቺ 1129 ይሄኛው 147 ያየበት ምክንያት ልንገራችሁ። አንደኛ ይቺኛዋ ስለ ፓስፖርት ይችን ቪዲዮ በሰራውባት ታይም በዛን ሰዓት ስለ ፓስፖርት በጣም ሆት የሆነ ኢሹ ነበረ። የኢሚግሬሽን ባለስልጣን የተለያየ የዌብሳይት እንዲሁም የተለያየ የአሰራር ለውጥ አድርጎ ነበርና እሱም በተመለከተ የተለያየ ቲክቶከር ዩቲዩበርም በዛም እየተጫዋጫ ነበርና እኔም እስቲ ለምን አልሰራበትም ብዬ ሞከርኩት። ስለዚህ የኔንም እንግዲህ 1000 ምናምን ሰው አይቶታል፣ 1.1 ኬ የሚሆን ሰው አይቶታል ማለት ነው። ስለዚህ ከዚህ ምን መረዳት እንችላለን? ጀማሪ ኮንተንት ክሬተር ነው ለምሳሌ የቴክኖሎጂ እንደኔ የቴክኖሎጂ ኮንተንት ከሰራችሁ በወቅቱ ምናልባት ሆት የሆነ ነገር የተወሰነ ብትሞክሩ ለማህበረሰቡ ብታጋሩ አንደኛ ያጋራችሁት ነገር ምናልባት የሆነ ሰው የማይችለው ከሆነ በዛ ይጠቀማል። ሁለተኛ ደግሞ እናንተም የተወሰኑ ተመልካቾችን ወደ እናንተ አትራክት ማድረግ ትችላላችሁ ማለት ነው። ይህኛውን 1000 ምናምን ሲታየልኝ ደገምሁና እዚህ ጋር በፓስፖርት ዙሪያ የሚጠየቁ ጥያቄዎችና መልሶቻቸው ብዬ ስሰራ አሁን ይሄ ከስንት ቀን በፊት ነው? እስቲ እንየው እስኪ። ይሄ ኦገስት 14 ከ4 ቀን በፊት የሰራሁት ቪዲዮ ማለት ነው። ስለዚህ ይህም ራሷ 97 ሰው አይቶታል ማለት ነው። ስለዚህ ጀማሪ ኮንተንት ክሬተር ቪው በጣም ዜሮ ይወርዳል ማለት ነው። እስቲ አንዴ ውሃ ጠጥቼ ልመለስ። ስለዚህ በጣም ይወርዳል ቪው ማለት ነው። እና አሁን ግን እኔ የተወሰነ የተረዳሁት ነገር ምንድነው ቢያንስ ጀማሪ ኮንተንት ክሬተር እውነት ለመናገር እኮ የትኛው ቫይራል ሊወጣ እንደሚችል እንረዳለን። ነገር ግን አንዳንድ የዩቲዩብ አልጎሪዝም ካለመረዳት እንዲሁም ደግሞ የምንሰራው የተለያዩ ታይትላችን፣ ተምኔላችን፣ ስታይሉ እነዚህ ፕሮፌሽናል ኮንተንት ክሬተሮች ጋር ኮምፔር ስናደርገው አይ ነው በጣም ዊክ የሆነ ፐርፎርማንስ ነው ያለን። ነገር ግን ቢያንስ ዛሬ የምንሰራው ነገር ከምንሰራው የተሻለ ፐርፎርማንሱ የተሻለ ሲሄድ የተሻለ እይታ እናገኛለን ነውና
እስቲ ወደ አናላይቲክሱ ገብተን እንግዲህ በ2 ሳምንት በ3 ሳምንት ያክል የሰራውትን ነገር ያሳያችሁ። እንግዲህ ቶታሊ ኦቨርቪው ስናየው ለምሳሌ አራውንድ 2.1k 2100 እይታ አለው 74.1 ዋች አወር አለው ማለት ነው። እውነት በጣም ኢትስ ቱ ቢግ ማለት ለጀማሪ ኮንተንት ክሬተር አሁን በእንደዚህ ይሄ በዚህን ያክል አይታይም እውነት ለመናገር ማለት ነው። እና አሁን ስትራቴጂካሊ አንደኛ እኔ ኮንሲስታንሲን ጠብቄ ነው እየሰራሁት ያለሁት። ሁለተኛ ደግሞ ኦዲየንሱ በምን ወይ ነው የኔን ቻናል ሊያገኘው የሚችል በሚል የተወሰነ ፋርዘር ኢንቨስት እየታደረገ ነበርና ኢቨን የኔ አሁን የምሰራቸው ኮንተንቶች የሚታዩት ኢቨን ሰርች እየተደረገ ነው ታይትሉን የሚያገኙትና እሱንም ሰርችንግ ኤንጂን ኦፕቲማይዜሽን የሚለውን የዩቲዩብ አልጎሪዝም በትክክል የተወሰነ እየተረዳው ስለመጣው ነው አሁን የተወሰነ እይታ ያገኘ ማለት ነውና አራውንድ እንግዲህ በ2 ሳምንት በ3 ሳምንት ባልሞላ ቁጥር ሰዓት ነው ይሄን 74.1 ዋች አወር ያገኘ ማለት ነው። እንዲሁም ሰብስክራይበር 69 ሰብስክራይበር አግኝቻለሁ። አይ ቲንክ በዚህ አካሄዱ አራውንድ ከወር ከ2 ወር በኋላ ይህ ቻናል በሚገባ ሞኔታይዝ ይሆናል ማለት ነውና አይታችሁት ከሆነ የግራፉንም ስትመለከቱት በጣም አቬሬጂካሊ በጣም ኢንክሪዝ ነው እያደረገ የሄደውና በእንደዚህ አይነት ፐርፎርማንስ አሳይቷል ማለት ነው። ኮንተንቱ ስንመለከት አጠቃላይ የሰሯችሁ ኮንተንቶች እንግዲህ ይህን ይመስላል። እዚህ ላይ ያሳያችኋል። እንግዲህ ከቪው እዚህ ላይ ያሳያ ፐብሊሽ ኮንተንት ቪዲዮ 9 ሎንግ ቪዲዮ አለኝ፣ ሾርት ቪዲዮ 7 አለ። አጠቃላይ 16 ቪዲዮ አፕሎድ አድርጌያለሁ ማለት ነው። ይሄኛው ከ28 ቀን በፊት ያለውን እንትን ፐርፎርማንስ ያሳያል። የኔ ቻናል አሁን ስትራቴጂካሊ የዩቲዩብ አልጎሪዝም እንዲሁም የሰርችንግ ኤንጂን ኦፕቲማይዜሽን በተወሰነ ቢሆን ተረድቼዋለሁና የኔ ቻናል እየታየ ያለው 47.3% የሚሆነው ዩቲዩብ ሰርች አድርጎ ነው አሚን ኦዲየንሱ ሰርች አድርገው ነው ታይትሉን እያገኘ ያለና ሞሮለስ ይሄ ነው በትልቁን ቁጥር ሊይዘው የሚችለው። ሌላው አንዳንዴ ደግሞ ሳጀስት የሆኑ ቪዲዮዎች 22.2 አለ ብሮዘር ላይ ያሉ ደግሞ 10.8 በእንደዚህ አይነት መንገድ ነው የኔ ቻናል እየታየ ያለው። ኦዲየንሱን እንመልከተው። አሁን ኦዲየንሱ አንዳንዴ በጣም ኢትዮጵያ ላይ ይበዛል። አሁን በአማርኛ የምንሰራ ኮንተንት ክሬተሮች ተመልካቻችን ሊሆን የሚችለው ሞስት ፕሮባብሊ ኢትዮጵያ ላይ ነው። ቻናሉ እየተመለከታችሁ ያላችሁት አራውንድ 93.5% የሚሆነው ሰብስክራይብ ሳታደርጉ ነው። ስለዚህ አሁንም ቢሆን ይህን ቪዲዮ እየተመለከታችሁ ሰብስክራይብ ያላደረጋችሁ ክቡራን የቻናል ቤተሰቦች ሰብስክራይብ አድርጉ፣ ልጠብቃችሁ። እሺ፣ አመሰግናለሁ። አራውንድ 6.6 የሚሆኑ ክቡራን የቻናል ቤተሰቦች ናቸው ሰብስክራይብ አድርገው በሚገባ የኔን ቪዲዮ እየተመለከቱ ያሉት አይ ነው። ምናልባት የምለቅላችሁ ነገሮች ለጀሯቸው የሚመጥን ለአይናቸውም የሚማርክ ላይሆን ይችላል። ነገር ግን እውነት ለምናገር ቪዲዮውን ያያል። ግን እናንተ ሰብስክራይብ በማድረጋችሁ ምንም የምትጎዱት ነገር እኮ አይኖርም። ነገር ግን ብዙ ሰው እያየው በሄደ ቁጥር ብዙ ሰብስክራይበር እያገኘ በሄደ ቁጥር የሆነ ሰው ዩቲዩብ አልጎሪዝም ፕሮሞት ያደርግለታል ማለት ነው። ስለዚህ ለዛ ስለሚጠቅመኝ እናንተ ምንም የዊዝን ማይክሮ ሰከንድ ስራ ነው ሰብስክራይብ ማድረግ ነው። ምንም ያን ያህል የሚጎዳችሁ ነገር የለም። ሰብስክራይብ አድርጉ። ሌላው ምናልባት ከጀንደር አንጻር ከኤጅ አንጻር ስንመለከት ለምሳሌ እንግዲህ የኔ አብዛኞች የቻናሌ ተመልካቾች ወንዶች ናቸው። አመሰግናለሁ። እውነት ለመናገር 93.6% የሚሆኑ ወንድ ነው እየተመለከተው ያለ። ሴቶች 6.4 ያው ሴቶችም እንግዲህ እየተከተላችሁ ነው። ቀጣይ ብዙ ሴቶች ወደ ቻናሌ እንደምትቀላቀሉ ተስፋ አደርጋለሁ። ዜና አፍተር ከኤጅ አንጻር ስንመጣ ከ25 እስከ 34 ዓመት የሆኑ ነው። እውነት ለመናገር የቴክኖሎጂ ኮንተንት በጣም የሸመገሉ ሰዎችና ህፃን ሰዎች ያን ያህል ላያዩት ይችላሉ። ይሄ የሚጠበቅ ነው። እውነት ለመናገር እዚህ ጋር ያለው የሚጠበቅ ነገር ነው ያሳየን ማለት ነው። ከዚህ ቪዲዮ ብዙ ነገር እንዳተረፋችሁ ተስፋ አድርጋለሁ። ስለዚህ እናንተም ሪል የሆነ ማንነታችሁን በማሳየት ብዙ ኦዲየንስ ማግኘት ትችላላችሁ። እውነት ለመናገር የኢትዮጵያ ማህበረሰብ በዚህ አያሳፍርም። ያን ያህል በዲኮር ያሸበረቀ የተሻለ ነገር ቢሆን ለአይናችን ጥሩ ነው። ግን የተቸገረን መርዳት ደግሞ የኢትዮጵያ ማህበረሰብ ያውቅበታልና እናንተም ሳትፈሩ የተለየ የተሻለ ለማህበረሰቡ ማካፈል የምትፈልጉት ነገር ካለ ያላችሁን ነገር ሳሰስቱ የሚገባውን ነገር ስጡ። እንዲሁም ተመልካቹም አያሳፍራችሁም። ስለዚህ እኔም የምታዩት ነው። ያን ያህል የተሟላ ስቱዲዮ የለም። እንግዲህ ጀማሪ ኮንተንት ክሬተር ስለሆነ እውነት ለመናገር ስቱዲዮ ሊጠበቅ የማይችል ነገር ነው። በቃ ባለን ነገር የትኛውም ቦታ እንግዲህ ሜዳ ላይ የሚሆን የሆነ ክላስ ላይ በቃ ዝም ብሎ አዳራሽ ላይ የሚሆን ባገኘነው አጋጣሚ ሪከርድ ልናደርግ ይገባል ማለት ነውና ስለዚህ ኮንሲስታንት የሆነ ብራንድ ገንብተን የራሳችን ማንነት እንዲሁም ብዙ ተመልካች አግኝተን የተወሰነ ነገር እስከምንሰበስብ ድረስ ግዴታ በእንደዚህ አይነት መንገድ መቀጠሉ የማይቀር ነገር ነው። ቀጣይ በሌላ ቪዲዮ እስከምንገናኝ የኔን ቻናልም የተወሰነ ኮፒ ሊንክ ሼር በማድረግ ፕሮሞት አድርጉት። ጀማሪ ኮንተንት ክሬተሮችም እስቲ ኮላብ አድርገን አንድ ላይ ለመስራት እንሞክር። አሁን እውነት ለመናገር አዲስ
የዩቲዩብ ሞኔታይዜሽን ፖሊሲ አወጥቷልና ከፌብሩዋሪ 1 2027 በኋላ ዩቲዩብ ሞኔታይዜሽን የተለየ ፖሊሲ አወጥቷል። ዋች አወሩ ከ4000 ዋች አወር ወደ 8000 ዋች አወር ከፍ እንዲል አድርጓልና እሱን ለማግኘት የኢትዮጵያ ጀማሪ ኮንተንት ክሬተሮች የምንቸገር ይመስለኛል። ስለዚህ ከኔ ጋር ኮላብ አድርጋችሁ መስራት የምትፈልጉ ካላችሁ ኮሜንት ላይ አሳውቁኝ። የቴሌግራም ቻናልም ቤልቴክ ቻናል አለኝ። ስለዚህ እሱ ላይም ጆይን በማድረግ ያላችሁን ሀሳብ አስተያየት ታጋሩኛላችሁ። ሶ በሌላ ቪዲዮ እስከምንገናኝ ባይ ባይ።